አድማጮቻችን በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭትን ነው። በመግቢያችን ላይ ጠቆም እንዳደረግናችሁ የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ እንደዚሁም የኢትዮጵያ አየር መንገድ የቦርድ ሰብሳቢ አቶ አባዱላ ገመዳ ያገኙዋቸው የትምህርት ማስረጃዎች የሐሰት እንደሆኑ ዛሬም ጋዜጠኛና አክቲቪስት አበበ ገላው ይፋ አድርጓል። ይህን በተመለከተ ከጋዜጠኛና አክቲቪስት አበበ ገላውና ከቀድሞ የኮሙኒኬሽን ጉዳዮች ሚኒስትር ዴታ ከአቶ ኤርሚያስ ለገሰ ጋር ቆይታ እናደርጋለን። አበበም ዛሬም አንድ የኢትዮጵያ ባለስልጣን ቁልፍ የሆኑ ሰው ሐሰተኛ የትምህርት ማስረጃ እንዳላቸው የሚያሳይ አንድ የምርመራ ጋዜጠኝነት ስራ አጠናቀ ይፋ አድርጋል። እስቲ ዝርዝሩን ግለጽልን። እዚህ በጣም አመሰግናለሁ መሳይ። እንግዲህ ምንድነው ባለፉት ጥቂት ሳምንታት ከዚህ ከሐሰተኛ ዲግሪ ጋር በተያያዘ ፕሮፌሰር ኮንስታንቲኖስ በርሄ የሚባሉ በአዲስ አበባ ዩኒቨርሲቲ ፕሮፌሰር የሆኑ ሰው የሐሰት ዲግሪ ይዘው ፕሮፌሰር እንደሆኑና አሁንም በዩኒቨርሲቲው ተማሪዎችን በማስተማር ላይ እንዳሉ የሚገልጽ አንድ ምርመራ አድርጌ ነበረ እና ያንን ተከትሎ እንግዲህ በርካታ ጥቆማዎች እየመጡ ነው ከያጣቸው። አንድ የመጣው ጥቆማ አፈ ጉባኤው አባዱላ ገመዳን በተመለከተ 2 ዲግሪዎች የሐሰተኛ እንደሆኑ ጥቆማ ደርሶ ነበር። እንግዲህ ከባዱ ነገር ማጣራት ነው። እሱን ለማጣራት በርከት ያሉ ጊዜያቶች ወስጃለሁ። እሳቸውንም ለማነጋገር ከፍተኛ ጥረት አድርጌያለሁ። በተደጋጋሚ ቢሮአቸው ሁሉ ደውዬ ለማነጋገር ፈቃደኛ አልሆኑም። ስልክ ወደ እሳቸው ከተላለፈ በኋላ አይነሱትም ወይንም ይዘጋል። ያም ሆነ ግን ጉዳዩን ለማጣራት ያረኩት ምርመራ ወዴት ነው ወሰደኝ? ወደ መንግስት ተቋማት። ምክንያቱም አባዱላ ገመዳ አፈ ጉባኤው እነዚህ 2 ዲግሪዎች ያገኙት ፕሮፌሰር ወይም ደግሞ ዶክተር ኮንስታንቲኖስ በርሄ ከገዙበት የዚህ አሜሪካን ሀገር የሚገኘው አሜሪካን ሴንቸሪ ዩኒቨርሲቲ ከሚባል ነው። ከዛም ለማጣራት ጥረት አድርጌ መጨረሻ ላይ ግን በሚገርም ሁኔታ ጉዳዩን ለማጣራት ያስቻለን ምንድነው ትልቁ ነገር ከዚህ በፊት በመንግስት ሚዲያዎች ሁሉ ተዘግቧል። እንደገና ደግሞ በአሁኑ ጊዜ በፓርላማው ድረ-ገጽ ሁሉ ሰፍሯል። በፓርላማው ድረ-ገጽ ኦፊሴላዊ የሆነው የአባዱላ ገመዳ የህይወት ታሪክ የሚያትተው ጽሑፍ ሁሉ ቢኤ ዲግሪ የባችለር ኦፍ አርትስ ዲግሪ ከሴንቸሪ ዩኒቨርሲቲ መያዛቸውን እንዲሁም ደግሞ የማስተርስ ዲግሪ እንደዚሁ ከዚሁ ከአሜሪካን ሴንቸሪ ዩኒቨርሲቲ ማግኘታቸውን ሁሉ ያትታል። እንደገናም ደግሞ እንደውም ማለት ብሎ የሚጠቁመው ነገር ምንድነው የቢኤስሲ ዲግሪ ከቻይና በወታደራዊ ሳይንስ ሁሉ ማግኘታቸውን ይናገራል እና ይሄም ሐሰት መሆኑ ተረጋግጧል። አንደኛ ቻይና ሄደው አልተማሩ። በቻይና ደግሞ ያሉ የወታደራዊ ተቋማት የሚሰጡት በቻይንኛ ነው። ከዛም አልፎ ደግሞ የቤስሲ ዲግሪ ላይ ተባለስልጣን በተለይ አባዱላ ገመዳ እንዳልሰጡ በጣም ከታመነ ምንጭ ሁሉ ማረጋገጥ የቻልኩበት ሁኔታ ነው ያለው። አበበ እዚህ ጋር ለአድማጮች ግልጽ እንዲሆን ነው። ይሄ ከባድ ጉዳይ ነው። በተደጋጋሚ አንተ ይሄንን በማስረጃ እየጠቀስክ ለህዝብ ይፋ ስታደርግ በዛ በኩል ማስተባበያም የሚሰጥበት ሁኔታ የለም። ምናልባት እነዚህ ዩኒቨርሲቲዎችም ላንተ ሐሰት ስለመሆኑ የሰጡህ ማረጋገጫ በወረቀት የሚገኝ ይኖራል? እኔ እንግዲህ ይሄንን ምርመራ ሳረግ በተለይ ቀደም ብሎ የተጠቀሱት አሜሪካን ሴንቸሪ ዩኒቨርሲቲ ላይ ራሱን የቻለ ሰፋ ያለ ምርመራ ነው ያደረኩት። ምክንያቱም የፕሮፌሰር ኮንስታንቲኖስ በርሄን ጉዳይ በተመለከተ ለማጣራት ስትሞክር ማለት ነው። ዩኒቨርሲቲው እንግዲህ የአሜሪካን ሴንቸሪ ዩኒቨርሲቲ እንደ ተማሪ ጭምር ነው ኮንታክት ያደረኳቸው። ተማሪ መስዬ ከዩኒቨርሲቲው ባለቤት ጋር አሊ መርዛኢ ይባላል፣ ኢራናዊ ነው። ከዚህ በፊት በማጭበርበር ወንጀል ሁሉ ተከሶ አንድ ኮሌጅ ሁሉ የተዘጋበት ሰው ነው እና ይሄ ሰውዬ $4,000 የኤምቢኤ እና የፒኤችዲ ዲግሪ ሊሸጥልኝ ሁሉ ተስማምቶ ነበር። ማለት ሳትማር ነው የሚሸጥልህ? ሳትማር ነው። ምንም ትምህርት የሚባል ነገር የለም። በመጀመሪያ ደረጃ እነሱ አናክሬዲትድ ነው የሚባሉት። ከማንም እውቅና የሌላቸው ዩኒቨርሲቲዎች ናቸው። ኦንላይን ነው ያሉት። ምንም እንትን የለም፣ ቢሮ የላችሁም። እንደውም አለን የሚሉት ቢሮ ሁሉ ሄጄ ለማጣራት ሞክረናል። እዛ ኒው ሜክሲኮ አንድ ኦፊስ አለን ይሉ ነበረ። እዛም ሰውን ቀን ለማጣራት ሞክረናል። ዩኒቨርሲቲ የሚባል ነገር የላቸውም። አንዲት ትንሽዬ ኦፊስ ያው ዲግሪ የሚያስቡበት ኦፊስ ነው ያላቸው። እዚህ ደግሞ ሳኖዜ ያስላሉ። ሳኖዜ ያለውንም ማጣራት እንደሞከረው እንደውም ሳኖዜ በቅርቡ ጊዜ ደቀውታል። እንግዲህ አንዲት ሩም ነች። ከዛ በተረፈ ምንም የትምህርት ነገር የሚሰሩት ነገር የለም። ትማር ነው የምትገዛው። ይሄ ግዢ ነው እና ደግሞ ህገወጥ ነው። እርግጥ እነሱ ምንድነው እዚህ አሜሪካን ሀገር የሚጠቀሙት ህጉ ክፍተት አለው። ያንን የህግ ክፍተት እየተጠቀሙ ኦንላይን ኢንተርኔት ላይ ዲግሪ በዓለም ዙሪያ ነው የሚሸሩት እና አባዱላ ገመዳም የገዙት ዲግሪ ከዚሁ አሜሪካን ሴንቸሪ ዩኒቨርሲቲ የሚባለውና ቀደም ብሎ እንደተጠቀስኩት ዶክተር ኮንስታንቲኖስ በርሄ የገዙበት ቦታ እንደሆነ አረጋግጫለሁ። ይሄን አሊ ማርዛ የሚባል ኢራናዊ በጉዳዩ ላይ መልስ እንዲሰጥ ሁሉ ጠይቄው ነበር። ሊሰጥ ፈቃደኛ አልሆነም። እስካሁን ድረስ ጥያቄዎች ሁሉ ልኬለት እንደውም ስልክ ሁሉ ደውዬለት መልስ ሊሰጥ ፈቃደኛ አልሆነም። ያም ሆነ ግን ጉዳዩን ከፍ ወዳለ ደረጃ ለመውሰድ እየታሰበ ስለሆነ የማረጋግጠው ነገር ምንድነው ትምህርት የሚባል ነገር የለም። ገንዘብ ከፍለህ ዲግሪ ታገኛለህ።
እንግዲህ አበበ ዳንተ እመለሳለሁ። አቶ ኤርሚያስ እንደ ተከታተልነው እንግዲህ አቶ አባዱላ ገመዳም ትልቅ ቦታን ያሉት የሀገሪቱ የህግ አውጪ እንደራሴዎች የተሰበሰቡበትን ምክር ቤት የሚመሩ ናቸው። የአየር መንገድንም እንደዚሁ በቦርድ ሰብሳቢነት አሁን በቅርቡ ነው ያንን ኃላፊነት የተረከቡትና ትልቅ ቦታን ያሉት እኚህ ግለሰብ በባችለር ዲግሪና በማስተርስ ዲግሪ ሁለት የተገዙ የትምህርት ማስረጃዎችን ይዘው ነው በዚህም እየተጠቀሱ ያሉትና እንደው አስተያየትን ለማግኘት ብለን ነው በዚህ በአበበ ዘገባ ላይም ያንተ አስተያየት ተካቷል። ምንድነው የምትለው? እንግዲህ በጣም አመሰግናለሁ። የአቶ አባዱላ እንግዲህ የቻይና ምግብ ይወዳል ሲባል ሰማለሁ። ብዙ ጊዜ ሰው ሲጋብዝ የቻይና ምግብ ነው የሚጋብዘው። እንግዲህ የቻይና የምግብ ዝግጅት ከሆነ እርግጠኛ አይደለሁም ዲግሪው እሱ ሊሆን ይችላል። በተረፈ ግን አንድ 4-5 ነጥቦችን ማንሳት ፈልጋለሁ አባዱላን በተመለከተ ስፔሲፊካሊ ማለት ነው። አንደኛ ሆነስትሊ አልገረመኝም፣ በጥቅሉ ምንም አልገረመኝም። እያንዳንዳቸውን ሌላ ጊዜም በተናጠል ስናያቸው ልናነሳ እንችላለን እና ይሄ ጥቅል አስተያየቴ ነው ያልገረመኝም የሚለው። ከዛ በተረፈ ወደ አባዱላ ስንመጣ አንድ ይሄ ሰው እንግዲህ የቀድሞ ጊዜ ወታደር የነበረ ሰው ነው። እንግዲህ እስከማውቀው ድረስ እስከ 9ኛ ክፍል ድረስ የነበረ ነው ወደ ሰራዊቱም ሲቀላቀል ማለት ነው። 9ኛ ክፍል ነው ያለው ሰርተፊኬት። የ9ኛ ክፍል ጨርሶ ነው ወደ ወታደርነት የገባው የሚል መረጃ ነው ያለኝ መጀመሪያ ማለት ነው። ከዛ ቀጥሎ እንግዲህ ታስታውስ ከሆነ ታሪኩም ላይ በቅርብ ጊዜ ወጡ መጽሐፎችም ላይ ከሆነ የሻዕቢያ ምሽግ ቆፋሪ ነበር የነበረው እና ለረጅም ጊዜ በምሽግ ቁፈራ የሚታወቅ ሰው ነው። ቅጽል ስምም አለው ሰምተው ከሆነ በዚህ እሱን ሆነ ከእሱ ጋር አብረው የመጡትን የምሽግ ሲቆፍሩ የነበሩ ሰዎች ስጦታ መልኩ ይሄ የባሪያ ንግድ እንደሚካሄድ አይነት እንደ ባሪያ ንግድ ነው የተሰጡት ለቲፒኤልኤፍ። ስለዚህ ከመጀመሪያውም ሲጀምር ይሄ ሰው ነው። ከዛ ቀጥሎ ምሽግ ቆፋሪ የነበረ ሰው ነው። ከዛ እንደ ባሪያ ንግድ በስጦታ መልክ ከሻዕቢያ ወደ ህወሓት የተሰጠ ሰው ነው። ይሄ መሰረታዊ ነገር ስለሆነ ብዬ ነው ማለት ነው። ሁለተኛ ይሄ ሰው እኔ በቅርብ እንደማውቀው ኢንፌሪዮሪቲ ኮምፕሌክስ የሚባለው ይሄ የበታችነት ስሜት የሚያሰቃየው ሰው ነው። ይሄ ሰው እንደውም በታድሬዎች ዘንድ ትንሹ ሽማግሌ የሚል ርዕስ ነበር የሰጡትን ያስታውሳለሁ። እነዚህ የተማሩ የሚባሉ ፊደል የቀመሱ የሚባሉ የኦህዴድ ካድሬዎች የቅርብ ጓደኞቼ ስማቸው መጥቀስ አልፈልግም። ትንሹ ሽማግሌ ማለት በእውቀት ደረጃ ትንሽ ነገር ግን ያው እንትኑን ለማሳየት ነው እና በጣም ኢንፌሪዮሪቲ ኮምፕሌክስ ያለው የበታችነት ስሜት የሚጫወትበት ሰው፣ በዚህ ምክንያት በወጥ ነገሮችን የሚያረግ ሰው ነው። ሶስተኛ ከሁለተኛው ጋር ተያይዞ ኢንሴኪዩር ነው ይሄ ሰውዬ። በጣም በእያንዳንዱ ኮሽታ ላይ የሚፈራ በሚወስደው ውሳኔ ላይ ኢንሴኪዩር ሆነ። ምክንያቱም ከአቅሙ በላይ የሆነ ነገር የተሸከመ ሰው ስለሆነ የኢንሴኪሪቲ ችግርም አለበት። በኋላ በዝርዝር ልናነሳው እንችላለን። ከዛ በተረፈ አራተኛ ላይ አባዱላ ይሄ የማደራጀት ባህሪ እዚህ በስልጣን ላይ የቆየበትም አንዱ ትልቁ እንትን እስከ ቀበሌ ድረስ የማደራጀት ባህሪ ያለው ይሄ ሰው ግደል ከተባለ ይገላል፣ እሰር ከተባለ ያስራል። በ10 ሺህ ወጣቶችን ነው የሚያባረረው። ኦህዴድ ውስጥ ማራገፍ ነው ስራውና ይሄ የስልጣን የቆየበት ምክንያት የትምህርቱ የምናምኑ ሳይሆን የማደራጀት ባህሪው ነው። እንግዲህ መጨረሻ ላይ ህግ አለማወቁ ምክንያቱም ቅድም ስክት ከህግ ከምናምን ጋር አንስተህልኛል። አንተም ታስታውስ ከሆነ ይሄ ሰው በአንድ መዓልትና በአንድ ሌሊት ነው ከጀነራልነት ወደ አቶነት የመጣው። እንደውም ታስታውስ ከሆነ የምርጫ 97 ጊዜ ፕሮፌሰር መራራ አቶ ልበልህ፣ ጀነራል ልበልህ፣ ፕሬዚዳንት ልበልህ እያሉ ነው ሲያላግጡበት የነበረው። ያ ብቻ አይደለም። የነጋሶም ስርዓቱም አንብበው ከሆነ እኔ አባዱላን በወታደርነቱ ነው የማውቀው፣ ምክንያቱም ህገ መንግስት ተጥሷል አባዱላን በተመለከተ ብሏልና ህግ ስለማያውቅ ህግ መጣሱንም ስለማያውቅ በዛ ደረጃ ያለ አርጌ ነው የማስበው። በመጨረሻ ላይ ይሄ ተማረ የሚባለው ነገር የመጨረሻውን ትምህርት ቢሆን እንግሊዝ ሀገር ያለው ኢህአዴግ ቢሮ ቁጭ ብለው ከነበረከት ጋር ቁጭ ብሎ በሁለተኛ ፎቅ ስብሰባ አዳራሽ ውስጥ የተማሩበት ነው እና ይሄ እንደ ትምህርትም ሊቆጠር ይገባል ብዬ አላስብም። ፕላስ የተማረብበት ሂደትም ምናልባት አንሳው ካልከኝ እንዴት ነበረ የሚለውን በድጋሚ ላነሳው እችላለሁ። አመሰግናለሁ ኤርሚያስ። አበበ እንግዲህ ይሄ ነገር በቀላሉ የሚታይ አይደለም። አንተም በተደጋጋሚ የኢትዮጵያ ባለስልጣናትን የትምህርት ደረጃ ስታወጣ ኢትዮጵያ ያለው ስርዓት በምን አይነት መልኩ እንግዲህ ባለስልጣናቱ ህዝቡን እየመሩ እንዳለም በግልጽ የሚያሳይ ይመስለኛል። አቶ አባዱላ ደግሞ ለየት የሚያደርገው የህግ አውጪ የሆነው የምክር ቤቱ አፈ ጉባኤ ናቸው። ምንድነው የሚያሳየው ይሄ?
ይሄ የሚያሳየው እንግዲህ ምንድነው በኢትዮጵያ ውስጥ ያለው ስርዓት በአጠቃላይ የአስመሳይ ስርዓት ነው፣ የአጭበርባሪ ስርዓት ነው፣ የሌቦች ስርዓት ነው። ትምህርት እንኳን በአግባቡ እንደማንም ሰው ጠቅመውና ሰርተው ዲግሪያቸውን ማግኘት እንኳን የማይፈልጉ ሰዎች ናቸው። የአቋራጭ መንገድ ሁሉ ጊዜ ይፈልጋሉ። በአቋራጭ መንገድ ለመበልጸግ፣ በአቋራጭ መንገድ ስልጣን ለመያዝ፣ በአቋራጭ መንገድ ሀገር ጨቁኖ ለማስተዳደር፣ በአቋራጭ መንገድ ምርጫ አሸንፈናል ለማለት የማያደርጉ ጥረት ሁሉ የለም እና በማጭበርበር ላይ የተመሰረተ ስርዓት እንግዲህ አባዱላ ገመዳ ቀደም ብሎም እንደተጠቀሰው የዚህ የኢትዮጵያ ብሔር ብሔረሰቦች ልዕልና መገለጫ ተብሎ የሚታሰበው ፓርላማው ወይም ደግሞ የህዝብ ተወካዮች ምክር ቤት የበላይ ኃላፊ አፈ ጉባኤ የሆኑ ሰው ናቸው። ህግ አውጪ ናቸው። እኒህ ህግ አውጪ የሆኑ ሰው በሐሰት ዲግሪ ይዘው ወንጀል እየፈጸሙ ነው እንግዲህ ህግ የሚያወጡና በኢትዮጵያ ህዝብ ላይ የሚችሉበት ራሳቸው ባወጡት ህግ መሰረት በዚህ በወንጀለኛ መቅጫ አንቀጽ 385 መሰረት አንድ ሰው የሐሰት ዲግሪ የሐሰት ዶክመንት ጥቅም ለማግኘት ራሱን ለማበልጸግ ከተጠቀመና ጥቅም ላይ አውሎ ከተገኘ የሐሰት ዲግሪ የሐሰት ወረቀት የሐሰት ዶክመንት እስከ 1 ዓመት እስር ያስቀጣል። እንግዲህ ይሄን የሚያደርጉ ሰዎች ናቸው አሁን ምንም ወንጀል ያልፈጸሙ ኢትዮጵያኖችን ሁሉ መቀመጥ እየከተቱ ያሉ። ኢትዮጵያ ውስጥ ተራ የሆነች ጉልት ቸርቻሪ ታክስ አጭበርባሪ ተብላ ትታሰራለች። ምንም እኮ የሌለ ነገር እኮ ነው። እነዚህ ሰዎች ግን የማያጭበረብሩት ነገር የለም፣ የማይሰሩት ነገር የለም፣ የማይፈጽሙት ወንጀል የለም። ከህግ በላይ ሆነው ሀገሪቷን ጨቁኖ እያስተዳደራለበት ሁኔታ ያለውና በአጠቃላይ በአገሪቷ ውስጥ ያለውን አስከፊ የሌቦችና አጭበርባሪዎች ስርዓት መገለጫ ነው ማለት ይቻላል። እርግጥ አባዱላ ገመዳ ብቻ አይደለም፣ ሌሎችም አሉ። አንድ በአንድ እናውቃቸዋለን። ይሄ ግን አሁን በተለይ የፓርላማ ቁንጮ የሆነው ሰው እንደዚህ ወንጀል እየሰራ መገኘቱ እውነት ኢትዮጵያ ያለችበትን አስከፊ የሆነ ደረጃ የሚያሳይ ነገር ነው። አበበ ምናልባት እዚሁ ላይ እንድትመለስ ነው። አቶ አባዱላን በተመለከተ ነው እንግዲህ እሳቸው አሁን በጣም ስልጣን እያገኙ የመጡ ይመስላል። የአቶ አዲሱ ለገሰን ቦታ ነው የያዙት። አሁን የአየር መንገድ የቦርድ ሰብሳቢነቱን ቦታ እንደዚሁም ወደ ተለያዩ አሜሪካን ጨምሮ እየመጡ አንዳንድ የህዝባዊ ወያኔ ሓርነት ትግራይ ስራዎችን እያከናወኑ እንዳለም የሚገልጹ ነገሮችን እንሰማለንና ወደፊት እየመጡ ያሉ ሰው ናቸው። ቁልፍ ቦታ ያላቸው ናቸው። እኚህ ሰው ናቸው እንግዲህ አሁን አንተ ባደረከው የምርመራ ጋዜጠኝነት ስራ 2 የሐሰት የትምህርት ማስረጃ ያላቸው ይሄ ነገር በህዝብ ተወካዮች ምክር ቤት ድረገጽ ሁሉ የሰፈረ እንደሆነና በኋላ ላይ እንደተነሳም አንስታል። እስቲ በዚህ ጉዳይ ላይ ያደረከውን አጠቃላይ ስራ ግለጽልን። በህዝብ ተወካዮች ምክር ቤት ድረገጽ ላይ ያለው የወጣካቸው አሁንም አለ። ያስተካከሉትና ለማስተካከል የሞከሩት የቻይናውን ነው። ከቻይና ፒኤችዲ ዲግሪ ያላቸው ካሉ በኋላ ሰርቲፊኬት አድርገውታል። ያሞኔ ግን እኛ ስክሪንሾት አለን። ከዛ በተረፈ ከሴንቸሪ ዩኒቨርሲቲ የቢኤ እና የማስተርስ ዲግሪ እንዳላቸው ድረገጽ ላይ ሰፍሮ ይገኛል። አሁንም ድረስ አለ ማለት ነው። አሁንም ድረስ አለ። እሱ ብቻ አይደለም። በኦፊሴላዊው የፌስቡክ ገጻቸው እንግዲህ የኦፊሴላዊ የፌስቡክ ገጽ መንግስት የሚያቋቁመው ነው፣ የኮሚኒኬሽን ቢሮ የሚያቋቁመው ነው። እዛ ላይም እንደዚሁ ቢኤስሲ ተብሎ ነው የተገለጸው። ቢኤስሲ ከቻይና ዩኒቨርሲቲ ማግኘታቸውን ቢኤ እና ኤምኤ በፐብሊክ አድሚኒስትሬሽን ከዚህ ከአሊ ማርዛይ ዩኒቨርሲቲ መውሰዳቸውን እስከ አሁን ድረስ ዌብሳይቱም ላይ አለ፣ ፌስቡክ ፔጅም ላይ አለ፣ ዊኪፒዲያም ላይ አለ። ደግሞ የተለያዩ ጋዜጦችም አገር ቤት ያሉ ዘግበውታል። ለምሳሌ አዲስ ፎርቹን ሁሉ ዘግበውታል። ይሄ 2013 ላይ ሴፕቴምበር 2013 ላይ ይሄን የምልህን ታሪክ በአዲስ ፎርቹን ላይ ሰፍሮ ዌብሳይት ላይ ሁሉ ልናገኘው እንችላለን። ሊንኩን ሁሉ ድረገጽ ላይ አስቀምጨዋል። ምናልባት አበበ እዚህ ጋር አንተ በምርመራ ባደረግከው ማጣራት እንግዲህ አቶ አባዱላ አቶ ኤርሚያስም እንደገለጸው ከ9ኛ ክፍል አቋርጠው ከዛ በኋላ ትምህርት ቤት ደጃፍም የረገጡ አይመስለኝም። ትክክል ነው። እንግዲህ አባዱላ ገመዳ ኤርሚያስም እንደተገለጸው ምርኮኛ የነበሩ ሰው ናቸው። የደርግ ወታደር ነበሩ፣ የደርግ ካድሬ ወታደር ነበሩ። ኤርትራ ውስጥ በተደረገ ጦርነት ሻዕቢያ ማርኳቸው እንደዚሁ ለረጅም ጊዜ ምሽት ሲያስቆፍሯቸው ከቆዩ በኋላ ነው ለቲፒኤልኤፍ ለህወሓቶች እንደ ስጦታ ሻዕቢያዎች እየሰጧቸው። ከዛ ጊዜ ጀምሮ ነው እንግዲህ እሳቸውን መሰል በርካታ ሰዎች እነ ኮማንደር መሳጫ ጨምሮ የኦህዴድ መስራች የተባሉትና ህወሓት ያቋቋመው በኦሮሞ ህዝብ ስም ህወሓት ያቋቋመው ድርጅት መስራችና መሪ ሆነው ኦሮሞ ህዝብ እየነገዱ ያሉ ሰዎች ናቸውና ሁሉ ነገራቸው ፌክ ነው። ሁሉ ነገራቸው አስመሳይና የሐሰት ነው። አመጣጣቸው፣ አካሄዳቸው አሁንም ደግሞ ኢቭን አለን የሚሉት የትምህርት ደረጃ ራሱ ፌክ ነውና አንድ ሰው ሙሉ በሙሉ ፌክ ሲሆን እና በማስመሰልና በማጭበርበር ላይ ሲኖር እንግዲህ ምን አይነት ስብዕና ሊላበስ እንደሚችል ይሄ አንድ ማሳያ ሊሆን የሚችል ጉዳይ ነው። ወደ አቶ ኤርሚያስ ልምጣ። ኤርሚያስ በዚህ ላይ አስተያየት አለ። እንግዲህ አጠቃላይ ምስል ሊያሳይ ሁሉ ይችላል። ከዚህ ቀደምም በኢሳት ባቀረብከው ቃለ መጠይቅ ላይ በተላለፈው ላይ ስለ ኢትዮጵያ ባለስልጣናት ስለ ወታደራዊም ጭምር የትምህርት ደረጃቸውን በሚገባ የገለጽክ ነው የሚመስለኝና አሁን ሰው ከመገረም የወጣ ይመስለኛል። እንደውም የትኛውም ባለስልጣን ትክክለኛ
የትምህርት ማስረጃ ሊኖረው እንደማይችል አድርጎ ህብረተሰቡ እየተቀበለ ነው ያለው። ሁሉም ተመሳሳይና ሁሉም የሐሰት ማስረጃ እንዳላቸው አድርጎ እየተቀበለ ነው ያለው። እስቲ በዚህ ላይ አስተያየትን ስጠን። እኔ አሁን ስፔሲፊክ ወደ አባዱላ ልምጣና የአባዱላ የስልጣን የመቆየት ዋነኛው ምንጭ የኮለኮላቸው እና የገዛቸው ዲግሪዎችና ማስተርሶች አይደሉም። ይሄ ደንብ መሰመር አለበት። የአባዱላ ዋነኛው የስልጣን ምንጭ ጨካኝነቱ ነው። ከየትኛውም ሰው በላይ በኢህአዴግ ውስጥ ካሉት ሰዎች የጭካኔ ደረጃ አስቀምጥ ካልከኝ አንደኛ ጨካኝ አባዱላ ነው። ግደል ሲባል ይገላል፣ አባር ሲባል ያባራል። ሲያባርር ደግሞ 10,000 20,000 ነው የሚያባርረው። ባይዘው የኦዴት ወጣቶችን በተለይ መመሪያ እየተሰጠው ማለት ነው። አይተህ ከሆነ የገብሩ መጽሐፍ ላይ ዝንቦችን እንጥረጋቸው ያውም አቶ መለስ ዝንቦች የሚል ቅጽል ሰጥቶ ዝንብ ማባረር ያህል ነው የኦዴት ካድሬዎችን ማባረር ማለት እና ዝንብ ስያሜ የተሰጣቸው ሰዎች የማባረር ስራ የሚሰራ እሰር ከተባለ የሚያስር ግደል ከተባለ የሚገል ጨካኝ ሰው ነው። ስለዚህ የአባዱላ የስልጣን ምንጭ ጭካኔ ነው እንጂ የእውቀት ጉዳይ አይደለም። ይሄን በደንብ ህብረተሰቡ ማወቅ አለበት። ለረጅም ጊዜ የቆየው በጭካኔ ነው። ሁለተኛ አንድ ሚስጥር ልንገርህ፣ እኔ በኋላ ላይ አወጣዋለሁ ብዬ ነበረ። 1992 ላይ ከጀነራልነቱ ተነስቶ ወደ አቶነቱ ሲመጣ ወደ ፕሬዝዳንትነቱ ሲመጣ ይሄ የኢንፌሪቲና የኢንሴኪዩር የመሆን ጥያቄ ስለነበረው የመጀመሪያ ነገር ያደረገው አባዱላ መጽሐፍ ጻፈ ተባለ። ሰምተህ ከሆነ የኦሮሞ ህዝብ ከየት ወዴት የሚል መጽሐፍ ጽፏል። ብዙ ሰው አያውቀውም። ይሄ የኦሮሞ ህዝብ ከየት ወዴት የሚለው መጽሐፍ የጻፉለት አንደኛው ታደሰ ይባላል። የአብዮታዊ ዲሞክራሲ ጋዜጣ የኦሮምኛ አዘጋጅ በሬሳ የሚባል የኦሮምኛ ጋዜጣ አለ። የአብዮታዊ ዲሞክራሲ የእሱ ጋዜጣ ዋና አዘጋጅ ነው ታደሰ። የኔ በጣም ጓደኛዬ ነበረ። ያድግ ቢሮ ማለት ታደሰና ሌላም ሰው አለ። ለጊዜው ስሙን ረሳሁት፣ እሰጥሃለሁ ከፈለክ። እነዚህ ሰዎች መጽሐፉን ይጽፋሉ። ጻፉልኝ ብሏቸው ማለት መጽሐፉን ከጻፉ በኋላ በማስም ይወጣል፣ በአባዱላ ስም ይወጣል እና እንደውም በረከት እኔ የማስታውሰው እንዴት ከትከት ብሎ እንደሳቀ አባዱላ ከኦሮሞ ህዝብ ከየት ወዴት ብሎ የጻፈ ነው የሚል ወሬ ተወርቶ ማለት ነው በሰፊው እና የዲግሪ ምናምን አይደለም መጽሐፍ እንኳን ጽፈውለት በሱም የሚደረግለት ሰው ነው አባዱላ። ከዚህ በላይ ውርደትና ከዚህ በላይ ነውር የለም። እንግዲህ ከጀነራልነት ተነስቶ ከ9ኛ ክፍል ከኦሮሞ ህዝብ ከየት ወዴት ብሎ ሊጽፍ ይችላል ብሎ ማሰብ በራሱ ምን ያህል ሴኪዩር እንደሆነ የሚያሳይ ነው። ሌላው ይሄ ከህግ አኳያ የኢትዮጵያ ፓርላማ ላይ ምናልባት እኔ አስተያየት መስጠት የምፈልገው ምንድን ነው፣ ብዙ ሰው መረዳት ያለበት ምናልባት እናንተም ጋር አንዲት የፓርላማ አባል ባለፉት ወራት ኢንተርቪው አድርጋችኋት ነበረ። አገሪቱ ላይ ወጣች መሰረታዊ ቁም ነገር አንስታለች። እሱን እኔ ላሰምርበት እፈልጋለሁ ስለማውቀው ማለት ነው። የፓርላማ አባልም ሆነ አፈ ጉባኤ ወዘተ የሚባሉት ሰዎች ትልቁ ስራቸው ከጠቅላይ ሚኒስትር ጽሕፈት ቤት ወይም ከኢህአዴግ ጽሕፈት ቤት የሚወጡ ፖሊሲዎችን ማስፈጸም ነው። ይህን የልዩነት ሀሳብ ማንሳት አትችልም። ይሄ በጽሁፍ የተገለጸ ነው። የፓርላማ አባላት ሆነ ዋቴቨር በምክር ቤት ውስጥ ያሉ ሰዎች ትልልቅ የፖሊሲ አጀንዳዎች ላይ በምንም መልኩ የድምፅ ልዩነት ማንሳት አይችሉም። ስለዚህ በዛ ውስጥ የታቀፈ ሰው ነው። አባዱላም በዛ ማዕቀፍ ነው የማየው። ይሄ ሰው አንደኛ አልተማረም፣ እንደምታውቀው የትምህርት ችሎታም የለውም። አንድ ሰው የተማረ ነው ሲባል ፊደል መቁጠር አይደለም ባይዘው። እኔ መማር ማለት መጠየቅ ማለት ነው። አይምሮን ላይ ጥያቄ ማንሳት ማለት ነው። ስትተኛ ይሄ ነገር ለምን ሆነ ብለህ ማሰብ ማለት ነው። ሰው ላይ በደል ሲደርስ ይሄ በደል ለምን ደረሰ ነው። ህግ ሲወጣ የህጉ ኮንቴክስት ምንድን ነው? ይሄ ነው የመማር ትርጉም ማለት። ይሄ ሰው ደግሞ የፌክ ዲግሪዎችን ስለሰበሰበ እንደዚህ አይነት የተማረ ሰው ሊጠይቃቸው የሚችለው መሰረታዊ ጥያቄዎች የመጠየቅ አቅም የለውም። ዋነኛው ቁልፉ ጉዳይ አባዱላ በጭካኔ ውስጥ ያለ የጭካኔ ስልጣን ባለቤት ነው ብዬ ነው ማስመር የምፈልገው። መሰል በጣም አመሰግናለሁ። እንግዲህ ጉዳዩ አሁን ተነስቷል። ምናልባት ለውይይት በር የሚከፍትም ይመስለኛል። ኢትዮጵያ በእነማን እየተመራች እንዳለም ባለስልጣናቱ ይሄን እንኳን እያደረጉ የሚጠይቃቸው አካል እንደሌለ ነው መገንዘብ የሚቻለው። አበበ ቀደም ሲል አንስተዋል። ይሄ በኢትዮጵያ ሕግ ራሱ የሚያስቀጣ ወንጀል ድርጊት እንደሆነ እየታወቀ እሳቸው በስልጣናቸው ነው የቆዩት። ምናልባት ከላይ ጀምሮ ያሉት ይሄንን የሚያውቁ ይመስልናልና ኢትዮጵያን እንግዲህ በዚህ ጉዳይ ላይ ያላቸውን አስተያየት በስልክ አድራሻችን እንደሚልኩልን ተስፋ አደርጋለሁ። አበበ የምትጨምረው ከሌለ በዚሁ ላሰናብታችሁ ነው።
አንድ ልጠምር የምፈልገው ነገር ምንድነው ሁላችንም መገንዘብ ያለብን ጉዳይ እኔ ነገር ቀላል ጉዳይ አይደለም። አንተም እንደተጠቀሰው ቀደም ብሎም እንደተጠቀሰው ሀገር ጉዳይ ነው። አንድ ፌክ ዲግሪ ያለው ሰው ወይንም የሐሰት ዲግሪ ያለው ሰው ሀገር የሚያስተዳድር ከሆነ አገሪቷ ምን ያህል እጅግ አስከፊና መቀመቅ ውስጥ እንደገባች የሚጠቁም ነገር ነው። አባዱላ ገመዳ ደግሞ ሁላችንም እንደምናውቀው የኢትዮጵያ ፓርላማ የህዝቡ ልዕልና መገለጫ ተብሎ የሚታሰበው እርግዳው ሱም ማስመሰል ላይ የተመሰረተ ስርዓት ስለሆነ ያለው ነገር አይደለም። የዚህ የበላይ ቁንጮ ስለሆነ ህጉ ተግባራዊ መሆን አለበት ነው። አሁን ህዝቡ ራሱ መጠየቅ አለበት። ተራ ወንጀል የሰራ ሁሉ እስር ቤት የሚገባ 10 ዓመት 20 ዓመት የሚቀጣ ከሆነ እነዚህ ሰዎች ከህግ በላይ ናቸው ወይ መጠየቅ አለባቸው ብሎ ህዝቡ ከሀገር ቤትም ከውጭም ጥያቄ ማንሳት አለበት። ለምሳሌ ፕሮፌሰር ኮንስታንቲኖስ በርሄ ላይ የአዲስ አበባ ዩኒቨርሲቲ እርምጃ መውሰድ አይደለም ጥያቄ እንኳን እስካሁን ድረስ አላነሳም። እኔ ባለኝ መረጃ መሰረት ሌላ ሰው ቢሆን ኖሮ እስካሁን ድረስ አስረውታል። ያው እናውቃለን ብዙ ሰዎች በምን አይነት ሁኔታ እንደሚታሰሩ ምንም ወንጀልና ጥፋት ሳያጠፉ ማለት ነው። እና ይሄ እጅግ መሰረታዊ ጥያቄ ነው። ሁላችንም ደጋግመን ልናነሳውና ልንጠይቅ የሚገባው ጥያቄ ነው። በጣም አመሰግናለሁ። ጋዜጠኛና አክቲቪስት አበበ ገላውና የቀድሞ ኮሙኒኬሽን ጉዳዮች ሚኒስትር ዴታ አቶ ኤርሚያስ ለገሰ ለጊዜያችሁ በጣም አመሰግናለሁ። እሺ እኔም አመሰግናለሁ።